ሁለት ጓደኛ ማቾች በበረሃ እያቋረጡ ነበር። በጉዟቸው ላይ ባሉበት ወቅትም መከራከር ጀመሩ። በዚህ ጊዜም አንደኛው ጓደኛውን በጥፊ አላጋው። በጥፊ የተመታውም በምቱ ተጎዳ። ነገር ግን ምንም ሳይል በአሸዋ ላይ ዛሬ ምርጡ ጓደኛዬ በጥፊ መታኝ የሚል ጽሑፍን አሰፈረ። የውሃ ምንጭ እስካለበት ቦታም እስኪደርሱ ድረስ ተጓዙ። ከደረሱ በኋላም ገላቸውን መታጠብ ጀመሩ። እየታጠቡ ባሉበት ሰዓትም ከጓደኛ ማቾቹ አንዱ በጥፊ የተመታው እግሮቹ በረግረግ ተይዘው መስመጥ ጀመረ። ነገር ግን በጥፊ የተማታው ጓደኛው እየሰመጠ መሆኑን ሲመለከት ፈጥኖ ደረሰለትና ዳነው። በውሃ ውስጥ ሰጥሞ ከመሞትም የተረፈው ይህ ሰው ወደ ቀልቡ ከተመለሰ በኋላ ድንጋይ ላይ ዛሬ ምርጡ ጓደኛዬ ከሞት አተረፈኝ ብሎ ጻፈ። ይህንንም የተመለከተው በጥፊ የተማታው እንዲሁም ደግሞ ያዳነው ጓደኛውን እንዲህ ሲል ጠየቀው፣ ከጎዳው በኋላ አሸዋ ላይ ጻፍክ?